አስተዋውቀኝ። መሰንቆ መጫወትን በስንት ዓመት እድሜ ጀመርክ? ልትጀምርስ የቻልክበት መነሻህ ምንድነው? በ18 ዓመት ነው የጀመርኩት። ነገር ግን አባቴ ከግብርናው ወዲህ ይሄንን የሚጫወት ነበር እና በዚሁ ምክንያት ስነሳሳ ደግሞ አንድ አጎትም ነበረኝ ይጫወት ነበር። ከሱ ጋር ብዙ ጊዜ ስለሚሄድ በጣም አጠናሁ። ከዚህ በኋላ አባቴ ሞተ። ወደ እናቴ ሀገር ስመጣ ወገል ጤና የሚባል ከተማ ነበረ። በጣም ሰው ይወደኝ ነበር። በዚያው ምክንያት ተገፋፋሁ። ከግብርናዬም ከርሻ እየወጣሁ ከዚያ እጫወታለሁ ምን እላለሁ። በዚሁ ምክንያት ስገፋፋ ወደ ከተማ መጣሁ። ይኸው ነው እንግዲህ ግብርናህን ትተህ ወደ ከተማ መጣህ። በህዝብ ዘንድ ተወዳጅነት አተረፍክ። በአድማጮችህ ታዋቂነት ያገኘህባቸው ዜማዎች ምን ምን ናቸው? በዚህ ላይ እንግዲህ ይሄ ነው ብዬ አልዘረዝረውም። በልጅነቴ ድምጤ ስጫወት ብዙም ነበረ። ብዙም ሰው ይወደኝ ነበር። በቃ ማንኛውንም አይመርጡልኝ። ይሄን በል መቼም ሰው እንደ ፍላጎቱ ነው የምጫወተው። ከዚህ በፊት በሬዲዮም ሆነ በቴሌቪዥን ቀርበህ ታውቃለህ? እንደው ከቀረብክ ጊዜው መቼ እንደሆነ ብትነግረኝ። ምናልባት አምና ነው መሰለኝ ሬዲዮ ጣቢያ ቀርቤያለሁ። ከዚያ በፊት አልቀረብኩም። ታዲያ በድምጽህ የሚያውቅህ አድማጮች አሁን በገጽህ ሲያዩህ ከሬዲዮ አድማጮች ለይተህ ምን ስሜት ይሰማሃል? እንግዲህ በእኔ በኩል የሚሰማኝ የለም። የትልቅ ሰውነት መልክና የልጅነት መልክ የተለያየ በመሆኑ ይሄ ፍላጎት የሰው ነው፣ የኔ አይደለም። ተይማነሽ የተኛ ሰው አለ ትቀሰቅሻለሽ፣ ወዳጄን ነሽ እንጂ ጥላቴ የሾይ እምቀሰቀሽኝ ሌት እንደተባይ አንነይ ለለላይ ለለላይ ኧረ እንደምንድነሽ ቴሌ ምንድነሽ እንነይ ለለላይ ለለላይ ትመጫለሽ መንገዱን አላምነው የሚመላለሰው ሌላው ሰው ነው። ኧረ ነይ ዘመዴ እንደምንድነሽ ኧረ እንደምንድነሽ ኧረ ነይ ዘመዴ እንደምንድነሽ የወፍጮ ዳለመጅ ያባት ዳለልጅ ይባል ነበር ድሮ ባያትን ዳገባሁ እኔማ ዘንድሮ አባቷን ባስጠይቅ እናቷን አሉኝ፣ እናቷን ባስጠይቅ ወንድሟን አሉኝ፣ ወንድሟን ባስጠይቅ እህቷን አሉኝ፣ እህቷን ባስጠይቅ አጎቷን አሉኝ፣ አጎቷን ባስጠይቅ አክስቷን አሉኝ፣ አክስቷን ባስጠይቅ አቷን አሉኝ። አሁን ምን ያደርጋል ነገር መለቃቅም፣ በአባት ሳላገኛት በእናት ሳላገኛት ባያትም ልጠቀም እንክትክት ያድርገው ያንን መስታወትሽን እያየሽው ኮራሽ አይንና ጥርስሽን እንጃለት ነገሩ አይንሽ ያባብላል ስመለከትሽ መልክሽም ደስ ይላል። እንጃለት ነገሩ ልቤ ተለል ይላል። ተኝትቼሻለሁ ረሳሁ ሽርሽኝ እንደ ደረቀ ጠጅ እየጣልሽ አታሽኝ አብረን ተቀምጠን ፎቴ ወንበር ላይ አብረን ተቀምጠን ስጋጃው ላይ እውን አንቺን ይንሳኝ ብዬሻለሁ ሆይ አንቺ ነሽ ወይኔ የከዳ ነው በፊት ስራ ቡቃያ ነው ይገኛል ወደፊት ምን ያስጨንቃል የመንደሩ ሰው የመጣውን ዕዳ እኔ ልችለው ቁጭ በይናውጋ ግድ የለም ቁጭ በይናውጋ ግድ የለም
ድህነታችንን የሚነሳን የለም እሷና እኔ ወደን ባደረግነው ነገር ይፈጫል ይቆላል ይታመሳል አገር ይፈጫል ይቆላል ይታመሳል አገር